እሺ ስሜ ሌተናል ኮሎኔል በቀለ አበበ እባላለሁ። የ24ኛ ክፍለ ጦር አንደኛ ብርጌድ ሎጂስቲክ ነኝ። ምናልባት አሁን በተቀመጡ ውይይቶች ላይ ያደረገናቸው ውይይቶች ምናልባት የተቀመጡ ነጥቦች አለ። በነጥቦች መሰረት ውይይት አድርገናል። አንደኛ ምናልባት በታየው ፊልም መሰረት ምናልባት ቅድም 25ኛ አንስተዋል። እዛ ባነሱት ልክ ፊልምም ላይ ያየናቸው ነገሮች እነዚህ ናቸው። እነዚህንም እዚህ አንስተዋል፣ ተረትንበታል። በዛ በመድረኩም ላይ ይሄ ድርጊት ጥሩ እንዳልሆነ መጥፎ እንደሆነ ሁሉም እያንዳንዱ ግለሰብ ማን ያደረገ ግለሰቡ ራሱ አለ የለም የሚል ጥያቄ ውስጥ ገብቶ ነበር። ግን አሁን ምናልባት ፊልም አነሳሰው ራሱ እዚህ ሲናገር በቃ ትንሽ የተወሰነ ውስጣችን ያረከንበት ነገር አለ። ግልጸኝነቱም ለብዙሃኑ ግልጽ የሆነበት ጉዳይ ድርጊቱ መጥፎ መሆኑንም የዛ ጊዜ አይተናል። ከዛ ምናልባት በሴቶች ላይ ሲደፈር የነበረው ጉዳዮችም መጥፎ መሆኑን ሁሉም ብዙሃኑ ይሄ ድርጊት ምናልባት ማንም በሰብአዊነት ላይ ማድረግ የማይገባ ነገር መሆኑን አይቶታል። በማንም ላይ የማይደረግ በወንድሙ በእህቱ ማይደረግ ድርጊቶች ተደርጓል። ይሄ ግን ጥሩ እንዳልሆነና መደገም እንደሌለበት እያንዳንዱ ግለሰብ አንስቶታል። በራሴ እህት ላይ ይሄ ቢደረግ ወይ ራስን መብሬ ሞታለሁ እንጂ በቆሜ እንደማልንቀሳቀስ ነው እያንዳንዱ ያነሳ። እያንዳንዱ በውስጣዊ ጉዳይ ነው ያነሳ። በእህት በወንድም ማይደረግ ድርጊቶች ተደርጓልና በሰብአዊነት አንፃር ጥሩ እንዳልሆነ ሁሉም አይቶታል። ስለዚህ ምናልባት ፊልሙ ራሴ አይቻለሁ። ምክንያቱም እኮ ይሄ እኛ ስንጓዝ የነበረበት መስመር ላይ የትግራይ ሚዲያዎች ብቻም ሳይሆን ሌሎች ሀገሮችም ምናልባት ማኪኖችን አይተናል፣ ቀርጿል። ይሄ እኮ በትግራይ ሚዲያ ብቻ የቀረበ ጉዳይ አይደለም። በዓለም እኮ የታወቀ ነው። መስመር ላይ እየመጠን እያለ የተቀረጸ ፊልም ነው። ስለዚህ አሁን ይሄንን እሱ ውሸት ነው ብሎ መናገር ምናልባት እርስ በራሱ ምናልባት የሚጋጭ ስለሆነ እርስ በራሱ ምናልባት እሱ ውሸቱን ሊል ይችላል። በእኛ ደረጃ ላይ ስናይ ግን ውሸት አይደለም፣ የራሳችን ነው የተቀረጸ ነው።